الحمد لله جعل المواعظ وتبصرة وذكرى للمؤمنين وأمر به نبيه محمد صلى الله عليه وسلم في كتابه المبين فقال جل وعلا وذكر فإن الذكرى تنفع المؤمنين. የተከበራችሁ እንግዶች በደሴንተ ከሚሴንተ የመጣችሁ የመጅሊስ እንግዶች የኢማን ኮሌጅ ተመራቂዎች እያንዳንዳችሁ ቀራ ደስ የነበረ ከይቅርታ ጋራ ሃኒ አለኩም ቁል አልሐምዱሊላህ السلام عليكم ورحمة الله تعالى وبركاته. በጣም ደስ የሚል ነገር ነው። ምን አይነ አብደ ለእናንተ ምን የምንነገር ነገር አለ? ሁላችሁ ዑለማዎች ተመራቂዎች ከየት ልጀምር? ምንስ ልናገር? አንድ ኡስታዝ ዛናፈታ የሚያደርግ ነገራቸው ሸኽዮ ለሊት ተነስታችሁ ስገዱ ማታ ወደቃችሁ ጧት አትነሱ ብለው ይመክራሉ። ወላሂ ያ ሼኽ አላቸው እኔ 40 ዓመት ሆነኛል አንድም ቀን አልፎኝ አያውቅም አለ። ተገረሙ። ምንድን ያረገኝ ሰው የቀደማቸው መሰላቸው። ቁርአን አክትሞ ያገራሉ ስንት ሺህ ነው አዝካር ይዘክረው ማዛ ተፈዓሉ ምንድን ነው የምታደርገው አሉት። እነሳለሁ አቡሩ ሱማ አላሙ አለ ሽንቴን ሰምቼ ተኛለሁ። እሳቸው ጠበቁ ትላለህ ማለት እነሳለሁ ሽንቴን ሰምቼ ተኛለሁ። የዛ ቤት ነው ለእናንተ የኢልም ፈዲላ መናገር ነበራችሁበት አላችሁበት ትኖሩበት አላችሁ ያስባል ኢንሻአላህ። አላህ ሱብሓነሁ ወተዓላ አስጀደል መላኢካ መላኢኮቹን እኮ ስገዱ አላቸው። ለማን? ለአደም። አደም በኢልም ስለበለጠ ነው። ወዐለመ አደም አልአስማአ ኩላሃ ስገዱ ለሸረፍ ለዕልም ሸረፍ ነው ብቻ በቂ ነው በራሱ። መላእክቶች ሰገዱለት። ሀጀር ሸጀሩ ከውኑ ቢሞት እንኳ ሰማይ የሚያለቅስለት ወሀተ ሒታኑ ፊል ባህር ባህር ውስጥ አለው አሳ ሳይቀር ዱዓ የሚያደርግለት ነው ማለት ነው። ለዓለም ነው። በተለይ እንዲህ ተሰባስቦ መወያየት ተሰባስቦ መመረቅ ህልም ነው መስለው። በእኛ ሀገር ላይ ያልተለመደ ሸኾቻችን አያቶቻችን ቅርባቶቻችን ተመኝተውት ያጡት ብዙዎች ናቸው። አሁን ያለነው ደሴ ነው። እስኪ ከደሴ እንጀምር። እዚቹ ፊመጥቀት ደሴ እዚቹ ተወልደው እዚሁ ቁርአን ሐፍዘው እዚህ ትምህርት ተምረው በሀገሪቱ ውስጥ ያለውን ኢልም ጨርሰው የሻሃዳ ወረቀት ለማግኘት ወደ ውጭ ሄድ ነበር። ከዛ ውስጥ አንዱ እዚህ የተወለደ የማንኛቸው ቤተሰብ እንደሆነ አላውቅም። በ2014 ነው ያለፉት። ሼህ አሕመድ ኢድሪስ አልኢትዮጵይ አልወለሎዊ ወሊድ የፊመንጥቀት ደሴ ዓለም የሚያውቃቸው እኛ የማናውቃቸው ከዚህ ሂደው ሱዳን ላይ መዝሀብ ማሊኪያን ጨረሱ። ከዛም አልዕልሙ ባህሩን ዓሚቁን ዋሲዑን ላ ሳሒበ ለው የሚጨለቅ ነገር አይደለም። ወደ ቤተ ዘቢድ ሄዱ። ከሱዳን ተነስተው ቤተ ዘቢድ በ204 ነው የተመሰረተው በዓመተ ሂጅራ አቆጣጠር። እዛ ተማሩ፣ ተፈተኑ እንጂ አልተማሩ። ተፈተኑ ቢአለፉ። ከዛም ወደ አዛር ሄዱ። ምስር ባት ግብፅ
አዝሃር ከሄዱ በኋላ እንደዚሁ ተፈትነው ያሉት አልተማሩ። የተማሩት እዚህ ነው። በጀማል አብደልናስር በወቅቱ በነበረው ፕሬዝዳንት የተሸለሙ አሊም የዚህ የደሴ ተወላጅ ናቸው። አንደኛ ከአዝሃር በመውጣት ብቻ ከአዝሃር ዩኒቨርሲቲ ተማሪዎች በመውጣት አንደኛ የተፈትነው በማለፋቸው ዓለም የተደነቀባቸው ግን የሀገራቸውን ተጨባጭ አውቁ ነበርና ነፃነት የለም። እዚህ መጥተው እንደማያስተምሩ ያውቁታል፣ ማስተማር እንደማይችሉ ያውቁታል። እድሉ ሲሰጣቸው ወደ አልጀዛኢር ናይጄሪያ ሞሉ። ናይጄሪያ ተቀበላቸው። 42 ዓመት አስተምረው በፈትዋም ርዕስ ናቸው። እሳቸው በሁሉም በኡሱል ፊቅህ በሁሉም ሀበሻም እንዲህ ያለ ዓሊም አለ እንደ ተብለው የተደነቁባቸው ሼህ አህመድ ኢድሪስ በ14 በ2017 ያለፉት አሁን በሕስ ውስጥ ግቡ። የመረጃ ዘመን ነው። በባበል ጎበል ግቡ፣ ያመጣላችኋል። ዝርግፍ አድርጎ ያኮራሉ። ነፃነት በሌለበት ሀገር ላይ እንዲተምረው ሻሃዳ ለማግኘት ውጭ ድረስ ሄደው ምን ይሄ ብቻ ብዙ ኪታብ ጽፈው ያለፉት እሳቸው ከዚህ ተደሴ እንጃ ምን ያክል ኪሎ እንደሆነ ባላውቅም ሼህ መሐመድ አሊ አባት ቦረና ውስጥ ሻህ አላዲያም ረሕመቱላህ ዐለይህ ደረሶቹ ዱዓ ሲያረጉ ሰማሉ። ባሉት ይባላል ሚመን አሲፉ ቢ የማምነው የራሳቸው ደረሳ ነው የነገሩኝ። ዱዓ ስናረግ ተቆጡናል። ምንድን ነው ዱዓ የምትለው? አክብረን ተምኪን እንላለን አሉ። የምን ተምኪን ነው? አዘሩብን አሉ። ዒልም ገበታ ላይ ነው ያላችሁት። ከዒልም ወዲያ ምን ሊሰጣችሁ ትፈልጋላችሁ? ዒልም እኮ አባት ለልጁ የሚሰጠው ነገር አይደለም። ዩልሃሙ ሱዓዳ ወዩሕረሙ ልአሽቂያ ላ ዩረሱ ሚን አልአባ ወልአጅዳድ አባት ከአያት አይወረስም። ወላ ዩሽተራ ቢልፍሉስ በገንዘብ አይገዛም፣ በዘርም አይወረስም። ዒልም ያላህ ስጦታ ነው። አልዑለማኡ ወረሰቱል አንቢያ የነቢዩ ዋሪስ መሆን ነው። የጃሂል ልጅ